so upset. Swimming pool አለ ያው አስወጥተኛል ትሬዱ so ቆንጆ መጽሐፍ ነው it's full of red folder news. Hi guys, so በዚህ ሳምንት weekly vlog ልሰራ ነው ለመጀመሪያ ጊዜ so I will show you የኔ ላይፍ ምን እንደሚመስል በጣም ሪያሊስቲክ የሆነ ሬጉላር ቀኖቼን ሃይላይት እያደረኩኝ አሳያቸዋለሁ so ዛሬ ሰኞ ነው I'm going to the gym አሁን የ30 ደቂቃ ካርዲዮ ሰርቼ እመለሳለሁ እዛ ሪኮርድ ማድረግ የምችል ከሆነ አሳያቸዋለሁ so አብራችሁ ይቆዩ ይሄን ይመስላል ይሄን አውትፊት ካርዲዮ እንደዚህ ቀላል ባለ ልብስ ነው መስራት ደስ የሚለኝ so ጂማችን በጣም ጠባብ ናት ጋይስ ላሳያችሁ ሽና የምትመስለው በጣም ጠባብ ነው so I see you guys later so ዛሬ ትሬኒንግ ተይዞብኛል so usually ትሬኒንግ የነበረው so ከተያዘ ደግሞ እስከ ላይ ቼክ ታደረገ ለ30 ደቂቃ ስፒድ እንደምታዩት ጨርሻለሁ ለበለበኛል ከላይ እስከታች 30 ደቂቃ በዚህ ስቴርማስተር ላይ ነው ቦክስ አድርጌ የነበረው አሁን ወደ ቤት ሄዳለሁ ሻወር ምናምን ወስጄ አሳያችኋለሁ the rest of the day አሁን ደግሞ ወደ ስራ ተመልሰናል ከሻወር በኋላ ቁርስ ከበላው በኋላ እስከ ምሽት ድረስ ላይክ ብዙ ሰዓት ማጠፋው እዚህ ኮምፒውተር ላይ በመቀመጥ ነው not only trading መማር የምፈልጋቸው ነገሮች ካሉ ሌሎች መስራት የምፈልጋቸው ነገሮች ካሉ እነሱን ነገሮች እየሰራው the rest of the day እዚህ ጋር ነው የማሳልፈው actually my life is pretty much ተደጋጋሚ ነው ትንሽ ቦሪንግም ነው ከቤትም ስለማልወጣ ብዙ ሰዓት እዚህ ስለሆነ ማሳልፈው ማለት ነው so first thing የማደርገው ነገር ያው ቻርት ላይ የምፈልጋቸውን ኤሪያዎች ማርክ አፕ አድርጌ ያው የኔ ሴትአፕ እስከሚመጣ ድረስ መጠበቅ ነው ሌላ ብዙ የማደርገው ነገር የለም ቻርቱ ላይ ከዛ ውጪ ግን ላይክ ማይንድ ሴትን ቢልድ የሚያደርጉ ሊሆን ይችላል ስለ ትሬዲንግ ሊሆን ይችላል ስለ ብዙ ነገሮች መማር የምፈልጋቸው ነገሮች እየተማርኩ ነው ማሳልፈው ማለት ነው so አሁን ላይ በጣም ኢንትረስትድ የሆንኩባቸውና this week እያየኋቸው ያሉ የዩቲዩብ ቻናሎች እስቲ እነሱን ላሳያችሁ so guys ካሜራ ላይ በደንብ ስለማይታይ እስቲ በስልኬ ላሳያችሁ so first thing ያው ቻርት ነው የምከፍተው ቻርቱ ላይ የምፈልጋቸውን ኤሪያዎች ማርክ አፕ አደርጋለሁ አላርም ሴት አደርጋለሁ so እኔ የምፈልገው ሴትአፕ እስከሚመጣ ድረስ I'll just wait ማለት ነውና አልፎ እየመጣው ቼክ አደርጋለሁ ወይም አላርም ሲጮህ ነው መጥቼ ቼክ ማደርገው so እዚህ ጋር መታያቸው ላስት ዊክ የነበሩ ትሬዶች ናቸው so የኔን ኤጅ በመጠቀም ነው እነዚህን ሴትአፖች ማግኘት የቻልኩት ከዚህ በፊት ያለውን ቪዲዮ ካላያችሁት አሁን የራሴን ኤጅ ዲቨሎፕ እያደረኩኝ ዳታ ኮሌክት እያደረኩ ነው ያለሁት so እነሱ ነገሮች ናቸው እዚህ ጋር ያሉት ሌላው ኖሽን ላይ ትሬዶችን ጆርናል ማድረግ ጀምሬያለሁኝ so በኖሽን ጆርናል ማድረግ በጣም ደስ የሚል ነገር ነው ስራም በጣም ነው የሚያቀለው ትሬዶቻችሁ እንደዚህ በካላንደር ፎርማት ማየት ትችላላችሁ እንደ ቀድሞ ደግሞ በሊስት ቪው ማየት ትችላላችሁ so it's easier በዚህ ጆርናል ማድረግና ኦርጋናይዝድም ለመሆን በጣም አሪፍ ነው so በጣም ሬጉላርሊ ከማያቸው ቻናሎች መካከል አንደኛው ይሄ ነው የአንድሪው ሂበርማን ላብ የሚባል ፖድካስት አለ በጣም ኢንትረስቲንግ የሆኑ ገስቶች እንደሚያቀርበው he is a neuroscientist በጣም ከመወዳቸው ሳብጀክቶች መካከል አንደኛው ኒውሮሳይንስ ነው የሂማን ብሬን እንዴት እንደሚሰራ ማወቅ በጣም ከሚያስደስቱ ቶፒኮች መካከል አንዱ ነው ስለ ሳይኮሎጂ ስለ ኒውሮሳይንስ መማር በጣም ነው ደስ የሚለኝ so እንድታዩት ሪኮመንድ አደርጋቸዋለሁ check him out ሌላ አሁን የከፈትኩት ቪዲዮ እዚህ ጋር ስለ I think it's a documentary ማየትም በጣም ነው የምወደው guys it's about እዚህ ጋር የከፈትኩት discipline test most traders fail in 1 week የሚል ነው በጣም ደስ ይለኛል እንደዚህ ፕሮፌሽናል ትሬደርስ የሚሰጡት ሴሚናር ከትሬዲንግ ጋር በተገናኙ የተለያዩ ቶፒኮች ላይ ያሉ ቶክ ሾዎች ወይም ሴሚናርስ ወይም ዶክመንተሪዎች ካሉ እነሱን ማየት በጣም ነው ደስ የሚለኝ ሌላው አሁን currently ያገኘኋት ኢንስፓይሬሽን ሞርጋን ሜሰን ትባላለች so this week ነው ዲስከቨር ያደረኳት so she is a business owner እና ዱባይ ውስጥ ነው የምትኖረው so የሷ ላይፍ በጣም ኢንትረስቲንግ ነው so ሰሞኑን የሷን ቪዲዮዎች ነው ሳይ የነበረው በጣም ኢንትረስቲንግ ፓርት about her life የሷ ፍሬንድሺፕ ግሩፕ ነው so ፍሬንድሺፕ ግሩፑ ላይ በጣም ብዙ ሴቶች ናቸው ያሉት
and then ሁሉም በጣም ሰክሰስፉል ናቸው in their business ሁሉም they are wealthy ምናምን እና ያላቸው vibe በጣም ደስ ይላል ሰዓታቸው እንዴት እንደሚያጠፉ ቀናቸው እንዴት እንደሚያሳልፉ ማየት በጣም ነው ደስ የሚለኝ especially business owner የሆኑ ሴቶችን ማየት የምትወዱ ሰዎች ካላችሁ she is the girl ሄዳችሁ ቼክ አድርጓት ሞርጋን ሜሰን ትባላለች so pretty much ይሄ ነው እነዚህ ነገሮች ናቸው እማያቸው on regular basis so ይሄንን ይመስላል ዛሬ የማገኘው ሴትአፕ ካለና ምገባው ትሬድ ካለ ሌተር ኦን አሳያችኋለሁ ከዛ ውጪ በቃ እዚህ ቁጭ ብዬ ይሄንን ነው ሰራ ሙለው so I'm grateful ከቤት ሆኜ ስለምሰራ በጣም ደስ ይለኛል ብዙም ኢንትረስቲንግ ነገር የለውም የኔ ህይወት ብዙ ጊዜ ተደጋጋሚ ነገር ነው ጂም መሄድ ከዛ መቶ ቤት ውስጥ መስራት ራሴ ላይ በደንብ ኢንቨስት ማድረግ ስለ ማይንድ ሴት ስለ ሳይኮሎጂ ስለ ብዙ ነገሮች even before trading this is my life እንደዚህ ነው ማደርገው so የምሰራቸው የተለያዩ ፕሮጀክቶች ካሉ ቤት ሆኜ ነው ሁሉንም ፕሮጀክቶች የምሰራው so I barely go out የእውነት ብዙ ጊዜ አልወጣም ከቤት so this is my life እንግዲህ አሳያችኋለሁ hi guys so አሁን መሽቷል almost 1 ሰዓት ከ24 አካባቢ ሆኗል pretty much ያው እዚሁ ሴትአፕ ላይ ቁጭ ብዬ ነው ያሳለፍኩትኝ አሁን ብቻ አራት ለመብላት ነው የተነሳሁትኝ so it's been a regular day ብዙም ፕሮዳክቲቭም ሳይሆን በቃ regular day የሚባል ቀን ነበረ ቻርቱን ያየው ነበረ ከዛ ውጪ ደግሞ አንዳንድ ቪዲዮዎችን ኤዲት ያደረኩ ነበር ኮሜንቶች እየመለስኩ ነበር ዩቲዩብ ላይ ሌላ ምን አደረኩ ያልኳችሁን ሁሉንም የዩቲዩብ ቪዲዮዎች አላየኋቸውም የተወሰኑትን ለማየት ሞክሬያለሁኝ በቃ ከሰዓት በኋላ ጀምሮ ስለሆነ የተቀመጥኩት እነዛን ነገሮች ሳደርግ ነበረ ሰው ዛሬ አንድ ጥሩ ሴትአፕ አግኝቼ ትሬድ ገብቼ ነበረ አሳያችኋለሁ ከላስት ዊክ ጀምሮ የራሴን ኤጅ ቴስት እያደረኩኝ ነበር የዴሞ አካውንት ላይ so ሁለት አይነት የኢንትሪ ቫሪዬሽን አግኝቻለሁ መጀመሪያ የጻፍኩት አሰ ኮንፊደንስ የጻፍኩት ኢንትሪ አለ ከዛ ውጪ ደግሞ ላስት ዊክ ቴስት ታደርግ ያገኘሁት ሁለተኛ ቫሪዬሽን አለና እንደጋጣሚ ዛሬ ሁለተኛውን ኢንትሪ አግኝቼ ነበረ so ለምን ቴስት አላደርገውም ብዬ ያንን ትሬድ ቴክ አድርጌ ነበረ ቆይ ለሚሾዩ so ይታያቸዋል ብዬ አስባለሁ ይሄ ነበረ ሴትአፑ so እንደምታዩት ያው አስወጥተኛል ትሬዱን ከዛ በኋላ ወደምፈልገው ዳይሬክሽን እየሄደ ነው ይሄን ይመስላል so እንዳያችሁት ትሬዱ ያው ሰክሰስፉል አልነበረም I lost on this particular trade ለኔ ብዙም ኢምፖርታንት አይደለም አሁን ላይ ያለው እንትን ምክንያቱም ዳታውን ኮሌክት ማድረግ ላይ ነው አሁን ፎከስ እያደረኩኝ ያለሁት so ልክ ትሬዱን ስገባ እኔ የምፈልጋቸውን ኮንፍሊክት ሊስቶች በሙሉ መሟላቱንና ትክክለኛውን ትሬድ ፕሌስ ማድረግ ላይ ነው ፎከስ ማድረገው ነው ፐርሰናሊ ላይክ ሁሉም ነገር ተሟልቶ ትክክለኛው ኢንትሪ ቦታ ላይ በትክክለኛው የራሴ ሴትአፕ ትሬድስ ካደረኩ ድረስ ከዛ በኋላ ሪዛልቱ ወደ ቴክ ፕሮፊትን ቢሄድ ወደ ስቶፕ ሎስን ቢሄድ ብዙም የዛን ያህል እንትን አላደርግም ፎከስም አላደርግበትም በዚህኛው አካውንት ደግሞ እንዳልኳችሁ ዳታውን ኮሌክት ማድረግ ነው የኔ ፕራዮሪቲ ሶ እሱን አድርጌያለሁ ያው ይሄንንም ትሬድ ስቲል ኖሽን ላይ journal አድርጌዋለሁኝ so ቀኑ ይሄንን ይመስላል usually like 90% of my life እነዚህ ነገሮች ላይ ነው ሪቮልቭ የሚያደርገው for the rest of the night I will be doing አሁን ማድረጋቸውን ነገሮች ነው ማደርገው ማጠናቸውን ዩቲዩብ ላይ ከፍቻቸው የነበሩ ቪዲዮዎችን አያለው I will edit some more videos from my other social media channels በቃ የናይት ሩቲኔን አደርጋለሁኝ ከዛ ከመተኛቴ በፊት መጽሐፍ አነባለሁ so currently ያነበብኩት ያለሁት መጽሐፍ let me show you so አሁን currently ያነበብኩት ያለሁት መጽሐፍ ይሄ መጽሐፍ ነው Best Loser Wins by Tom Hogarth በጣም ብዙ ጊዜ ስለዚህ መጽሐፍ አውርቻለሁ so ቆንጆ መጽሐፍ ነው ሁላችሁም ያላነበባችሁ ሰዎች ካላችሁ እንድታነቡ ሪኮመንድ አደርጋችኋለሁ so ከመተኛቴ በፊት የተወሰኑ ፔጆችን እዚህ ላይ አነባለሁ and that will be all for the day I'll see you guys in the next one bye good morning guys ገና አሁን በነሳቴ ነው ስንት ሰዓት ነው አሁን almost 10 ጉዳይ ለ5 አካባቢ ሆኗል so usually በጣም በጠዋት የምነሳው አይደለም 3 ሰዓት 3 ተኩል አካባቢ ነው የምነሳው so ዛሬ ጂም የምሄደው ወደ ማታ አካባቢ ነው to lift some weights ማለት ነው ግን ያው still በጣም ደክሞኛል ትላማታ ጂም ነበርኩኝ
ትላንት ማክሰኞ ነበር ባይ ዘ ዌይ አይ ዲድንት ሪከርድ ዘ ሆል ዴይ ሶ ትላንት ማታ ሄጄ ሌግ ዴይ ሰርቼ ነበር የመጣሁት። ዛሬ አይ ፊል ሶ ታየርድ። ስለዚህ ጠዋት ላይ ስራ እየሰራሁ አሳልፍና ወደ ማታ አካባቢ ወደ ጂም ለመሄድ እሞክራለሁ ኢነርጂ ካገኘው ማለት ነው። ሶ ዛሬ የምሰራቸውን ነገሮች ማታ ጽፌ ነበረ እዚህ ጋር ጽፌያቸዋለሁ የምሰራቸውን ነገሮች። ባይ ዘ ዌይ ትላንትና አንድ ትሬድ አግኝቼ ገብቼ ነበረ ላሳያችሁ። ሶ ይታያቸዋል ብዬ አስባለሁ። ካሜራዬ ብዙም ኳሊቲ የላትም። ሶ እዚህ ጋር ሰኞ ዕለት የገባው ትሬድ ነው። ትዝ ይላችኋል አይደለ? ስቶፕ ሎሴን ነክቶ ነው ያስወጣኝ የነበረው። ከዛ በኋላ ወደ 2.7 2.8 አካባቢ ተመልሶ ነበረ። ያው ስለወጣው ምንም ማድረግ አልቻልኩኝም። ከዛ በኋላ እነዚህን ሁለት ሴታፕ ያገኘኋቸው ትላንትና ነው። እንደነገርኳችሁ ማክሰኞ ዕለት ነው ያገኘኋቸው። ይሄኛውን ሴታፕ አልገባውም ነበር፣ ምክንያቱም የምፈልገውን ኢንትሪ ሲግናል አልሰጠኝም ነበር እንደምፈልገው። ግን ጀስት አውል ማርክአፕ ሴታፕስ፣ ምክንያቱም ከነሱ ኮሌክት ማድረገው ዳታ ካለ ቀጣይ ለማሻሻል የኔ ኤጅ ላይ ስቲል አውል ስተዲት። ስለዚህ ለዛ ነው ማርክ ያደረኩት። ሶ ወደ ማታ አካባቢ የገባው ትሬድ ይሄ ነው፣ ሁለተኛው ትሬድ። ሶ ኢት ኢዝ 1 to 4.29 ሶ ጥሩ ሪስክ ሪዋርድ ያለው ሴታፕ ነበር። በጣም ቆንጆ ትሬድ ነበር። ሶ ዛሬም ጥሩ ሴታፕ ካገኘው ለመግባት ሞክራለሁ። እንዳልኳችሁ የራሴን ሴታፕ ካገኘው ብቻ ነው ትሬድ ማድረገው። ከዛ ውጪ ሌሎች የምሰራቸውን ነገሮች ነው የምሰራው። ሶ አሁን ላይ የማደርገው አውል ጀስት ማርክአፕ የምፈልጋቸውን ቦታዎች ማርክአፕ አድርጌ አላርም ሴት አድርጌ እነሳለሁኝ። ቁርስ አልበላውም። ስለዚህ ቁርስ ሰርቼ ቁርስ በልቼ ምናምን ነገር ተመልሼ ደግሞ ሌሎች የምሰራቸውን ነገሮች እሰራለሁ። ኤዲት የማደርጋቸውን ነገሮች አደርጋለሁ። ዛሬ መማር የምፈልጋቸውንም ነገሮች እዚህ ጋር ጽፌያለሁኝ። ሶ እነሱን ነገሮች ስተዲ ለማድረግ እሞክራለሁኝ። በቃ ወደ ማታ አካባቢ ደግሞ አል ሲ ዩ ጋይስ። Look, Smooth got it, check my rep, ain't nothing petty. Then I hear my name and no dirt till I'm buried. I don't answer questions, you want answers, go ask Siri. Niggas pussies, bet that F and bust they cherries. The way we run the drill, you would swear we military. Look, record this to Changan, I can't. I am so upset. I am so upset. በጣም ተናድቻለሁ። I missed my thread. እዚሁ ቁጭ ብዬ ያየሁትኝ I missed my thread ሳልገባ ቀረው ማለት ነው። ሶ ላሳያችሁ። ሶ እዚህ ጋር ነበር መግባት የነበረብኝ፣ ግን ሳየው ማርኬቱን የጎልድ ማርኬት ሳየው it was going side to side። እንደምታዩት ላይክ ወደ ጎን ነበረ፣ በደንብ የሚታይ አይመስለኝ፣ ወደ ጎን ነው እየሄደ የነበረው እና ሶ እዚህ ጋር ሆኜ ላይክ ቁጭ ብዬ እኮ ነው ያጣሁት ይሄን ትሬድ። ሶ እዚህ ጋር ልገባ ስል I thought let me check the news ብዬ ኒውስ ጋር ሄድኩ ማለት ነው። እና today Wednesday it's full of red folder news እንደምታዩት። ስለዚህ ምን አሰብኩኝ እኔ ብዙ ቮሊዩም አይኖረውም ወደ ታች ፕራይሱን ፑሽ ለማድረግ ብዬ አሰብኩ ማለት ነው። and look እንዴት እየሄደ እንደሆነ it's a 3.6 risk to reward ratio ነበረ ከዚህ ትሬድ ማገኘው። በጣም ያናድዳል። አይ ዶንት ኖ ለምን እንደሆነ አላውቅም። ትሬድ ሉዝ ከማድረግ እንደዚህ ትሬድ ሲያመልጠኝ ሳልገባ ሲያልፈኝ በጣም ነው የምበሳጨው። አይ ቲንክ ማጠፋውን ሰዓት እያሰብኩ ነው መሰለኝ አናላይዝ ለማድረግ ይሄንን ሴታፕ ለመጠበቅ ማጠፋውን ሰዓት ወይም የሆነ ኤነርጂን ስለማስብ ነው መሰለኝ ልክ ሚስ ካደረኩት ሳልገባ it's so annoying። በጣም ነው የሚያናድደኝ የምር። እስኪ እንደዚህ አይነት ባህሪ ያለባችሁ ሰዎች ኮሜንት ላይ ትነግሩኛላችሁ። እሺ so for the rest of the day በቃ I don't think በኋላም ትሬድ ምገባ አይመስለኝም። እንዳልኳችሁ በጣም ብዙ ኒውስ ነው ያለው። ስለዚህ I'll just watch the charts። ሌሎች የምሰራቸውን ነገሮች ስሰራ አመሻለሁ ማለት ነው። so I'll see you guys later guys። እያያችሁት ነው፣ ይሄ የቅድሙ ትሬድ እኮ ነው። ቲፒ ነክቷል።
ግን look what's happening in the market I don't know ከኒውሱም በፊት ነው አሁን ያለነው አሁን ስንት ሰዓት ነው አሁን ገና 9 ሰዓት ከ10 ነው ኒውሱ 10 ሰዓት ተኩል ከዛ በኋላ ኒውዮርክ ሴሽን ላይ ነው ግን look what is happening oh my god so update ላርጋችሁ ብዬ ነው የቱ ጋር እንዳለ ይሄ ትሬድ so አሁን የጂም ሰዓት ነው ወደ ጂም እየሄድኩኝ ነው ዛሬ የምሰራው upper body ነው let's go and I keep everything gravy I'm just a badass baby what I'll go on nigga I'll go on and I put foes on the day I'm just a badass baby and I keep everything gravy what I'll go on nigga I'll go on a trip walk and I put foes on the day and it's a trip walk I'm just a badass nothing but a trip walk and I keep everything gravy and it's a trip walk okay guys እስካሁን upper body እየሰራው ነበረ አንድ ሰዓት አካባቢ በጣም ነው የደከመኝ አሁን ደግሞ ትንሽ ካርዲዮ ትሬድሚል ላይ ሰርቼ ወደ ቤት እመለሳለሁ I'll see you guys go on nigga I'll go on so guys ጂም ጨርሼ እየወጣሁ ነው በጣም ፕሮዳክቲቭ ቀን ነበረ so ደስ የሚል ወርክአውት አድርጌ ነው የወጣሁት ለአንድ 40 ደቂቃ 50 ደቂቃ upper body ሰራሁኝ 30 ደቂቃ ደግሞ ካርዲዮ ወክ አድርጌ አሁን ወደ ቤት እየሄድኩኝ ነው ደስ የሚል ቀን ነው ዛሬ ትንሽ የሰፈራችንን ቫይብ ላሳያችሁ so እዚህ ጋር ስዊሚንግ ፑል አለ ታያችሁ so guys ከጂም መልስ ሻወር ወስጄ አሁን ራት ኩክ ላደርግ ነው so ለዛሬ ማታ ምን ኩክ እንደማደርግ አሳያችኋለሁ ራታችን ይሄን ይመስላል chicken rice በሚክስድ vegetables እና የተወሰነ ቲማቲም ሳላድ so የጠዋቱ ትሬድ ይሄን ይመስላል የት ድረስ እንደሄደ እዩ guys በስማ I think ኒውሱ መሰለኝ እንደዚህ ትልቅ ሙቭ እንዲሄድ ያደረገው ያ እንግዲህ ይሄን ይመስላል